ዛሬ ስለደነገጥኩ የምር ልትለየኝ መስሎኝ ስለደነገጥኩኝ አልፌሃለሁ። አንተ ግን ዛሬ አልፋታም። አንተ አንፋታም ትጋብዘናለህ። አዎ እና ደግሞ እኔ እናንተ የምናወራው ነገር እና ኧረ ጉዴ የለሁበትም እኔ የለሁበትም። አለመኖር አትችልም። ይገርምህ በፊት ለፊቴ ሊያቀዱልኝ እንደሆነ ይሄ ያለበት ነገር ደግሞ ነገሩ እንዴት ነው? ከዚህ ነው እንደዚህ ነው። እሺ ደስ ይላል። ፈልጋለሁ አልሽው፣ እኔ ደግሞ አታገኙኝም፣ አልፈልጋችሁም። እሺ ኧረ እባክህ ስበይ እና ገደለኝ። ልገይኛ ነበር ካሜራ ያስጠፍተሽ እና ብገለስ ብሞትስ ብትሞትስ ማን አለ ይባላል። የማን አለ ብሩክ ሞተ ቢባል ለነገሩ ለማን አለኝ? ኧረ ተይ ወንድሞች አለኝ። ከገደልሽኝ በኋላ ወንድሞችሽ ጋር ልትሄጂ? አይ እኔ አንተ መግደል አልፈልግም። ለሙሽ ማን አላት እንዴ? ሙሼ የኔ እናት አሰብሽላት? አዎ አይ የኛ እናት ቤኪ አሁን አትጋብዘንም እንዴ? እንዲህ ብለህ ትቀራለህ ዝም ብለህ? ሃይሚ ቆንጆ ማን ነው ቤኪ? ሃይሚ ቆንጆ በይ። ሃይሚ ቆንጆ በይ። ሃይሚ ቆንጆ አትከክ ጸጉር። ሃይሚ ቆንጆ አቤት በላት። ወይስ ሌላ ሃይሚ አለች? ሌላ ሃይሚ አለች? አንድ ሃይሚ ነው እስካሁን የማውቀው። እሷም ኧረ ፉንጋ እኮ ቆንጆ ነው። ቆንጆ ማለት ነው አለማወቅ አለመማር ዜሮ ክፍል ማቆም። እሺ እኔ ምን አልኩኝ? ቆንጆ እኮ ነው ያልኩት። ይቅርታ በለኝ። ለምን ቆንጆ ስላልኩ ይቅርታ። እሺ ቆንጆ አይደለሽም። ቆንጆ አይደለሽም። ፉንጋ ቆንጆ ነው። ልግደለው ወይ እኔ ገደለችኝ። ላስወግደዋ። ፉንጋ ቆንጆ ማለት ኧረ ጉዴ! ኧረ ጉዴ! አይሚ ፉንጋ ማለት ቆንጆ ነውና እንዲህ ማለት ነው። እኔ ደግሞ ቆንጆ ስላልኩሽ ይቅርታ። እንደውም አስጠሊታ ነሽ። ቆንጆ በለኝ ስላልኩሽ አንዴ ልግደለው ያልሽ ከዛሬ ጀምሮ እኔ ቆንጆ ስላል ልትመታኝ ነው። እኔ ምን ላድርግሽ? ከዛሬ ጀምሮ ከዛሬ ጀምሮ አሮጊቷ አትለኝም። ሌላ ማን ልንልሽ ነው ታዲያ? ምንድን ነው ያልሽው? አሮጊቷ አይለኝም። አሮጊቷ ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት